ቢስሚላህ አልሐምዱሊላህ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። የአላህ ፍቃድ ከሆነ ቁርአንን ለመሐፈዝ የሚረዱ ነጥቦችን እናያለን አላህ ካለ በክፍል እያደረግን ማለት ነው። ከዛ በፊት ግን ቁርአንን ለመሐፈዝ ስንነሳ እነዚህ ቁርአንን ለመሐፈዝ የሚረዱ ነጥቦችን ከማየታችን በፊት አንዳንድ ምክሮች ያስፈልጋሉ። ለቁርአን ጥሩ የሆነ አመለካከት መስጠት አለብን። በእርግጥም አላህ ቁርአንን አግርቶታል። ህፃናት ይሐፍዛሉ፣ በእድሜ ገፋ ያሉ ሰዎች ቁርአንን ይሐፍዛሉ፣ ረመዳን ላይ ያሰግዱናል። እነዚህ ሰዎች ረመዳን ላይ የሚያሰግዱን ብዙ ልፋትን አልፈው መጥተው ነው በቁርአን ረመዳን ላይ የሚያሰግዱን ማለት ነው። ቁርአን በእርግጥም አላህ አግርቶታል፣ ግን ከብዙ ልፋት በኋላ ነው አላህ ያገራላቸው ለነዚህ ሰዎች ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ተዓሃዱ ይህንን ቁርአን ጠብቁ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሀዘል ቁርአን ይህንን ቁርአን አጥብቃችሁ ሁሌም ታገሉት፣ ያዙት፣ ጠብቁት አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ፈወለዚ ነፍሱ ሙሐመዱን ቢየዲ የሙሐመድ ነፍስ በእጁ በሆነችው በአላህ እምላለሁ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ለሁወ አሸዱ ተፈልተን ሚነል ኢብሊ ፊ ዑቅሊሃ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ልክ ግመል ከታሰረችበት ተፈታ ልክ ቶሎ ጥፍት እንደምትለው ይህ ቁርአን ይጠፋል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ቁርአን ገር ከመሆኑ ጋር የተነሳ ከቁርአን በራቅን ቁጥር ቁርአንን ካልቀራን የመጥፋቱ ባህሪ በጣም ሰፊ ነውና ልክ ረሱል ሰለላሁ ዐለይሂ ወሰለም ከግመል ጋር አገናኙት ማለት ነው። ስለዚህ ቁርአንን ለመሐፈዝ ስንነሳ መታገል ይኖርብናል ማለት ነው። ቁርአንን ለመታገል ሁሌም ዝግጁ መሆን አለብን ማለት ነው። እንቅልፍ ምናበዛ ከሆነ፣ ጨዋታ ምናበዛ ከሆነ፣ እንዲሁም መሰላቸት ምናበዛ ከሆነ ይህንን ቁርአን በራሳችን ቀልባችን ላይ ለማስቀመጥ በጣም ያስቸግረናል ማለት ነው። ስለዚህ ከታላላቅ ሰሃቦች አብዱላህ ኢብኑ መስዑድ እንዲህ ሲል ይመክረናል። ምን ይላል? እቺ ቀልባችን ወይም ልባችን ልክ እንደ እቃ ናት አሉ። ማንኛውም ነገር ከሰጠናት ትቀበላለች። ለምሳሌ ሰው ዘፈን የሚሰማ ከሆነ ዘፈንን ያሐፍዛል፣ ድራማ የሚያይ ከሆነ ድራማዎችን ያሐፍዛል፣ ፊልም የሚያይ ከሆነ ፊልምን ያሐፍዛል። ስለዚህ ቀልባችን እንደ እቃ ናት፣ የሰጠናትን ሁሉ ትቀበላለች። ታዲያ አብዱላህ ኢብኑ መስዑድ ሲመክር ምን አለ? ይህችን ልባችሁን በቁርአን ቢዚ አድርጓት። ቁርአንን በቀራን ቁጥር ልባችን ላይ እየተቀረጸ ይመጣል። በኋላ ላይ ለመሐፈዝ ስንነይት ቁርአን ይገራልናል ማለት ነው። ዑስማን ኢብኑ አፋን ደግሞ እንዲህ ሲል ይመክረናል ማለት ነው። ልባችሁን ንጹህ አድርጉ። ልባችሁን ንጹህ ካረጋችሁ ይህ የአላህን ቃል ስታነቡት አይጠግብም፣ ሁሌ ቅሩኝ ይላል ማለት ነው። ሰውየው ልቡ የተበከለ ከሆነ በዘፈን፣ በፊልም፣ በተለያዩ በጨዋታ ነገራቶች ቀልቡ የተበላሸ ሰው ቁርአንን ከፍቶ ሲቀር ይሰለቻል ማለት ነው። ስለዚህ ቀልባችንን ንጹህ ካደረግን ቁርአንን ባነበብነው ቁጥር አንጠግበው ማለት ነው። ስለዚህ ቁርአን እንዲገራልን ወይም ቁርአን እንዲገራልን ነጥቦችን ከማየታችን በፊት አሁን የነገርኳችሁን ምክር በራሳችሁ ላይ ከተገበራችሁ ቀጥሎ የምሰራቸው ቪዲዮዎች ላይ ቁርአንን እንዲገራልን ማነሳቸው ነጥቦች ላይ ሁሌም ዝግጁ ትሆናላችሁ ማለት ነው። ስለዚህ አሁን የመከርኳችሁ ምክር ዝግጁ ነን ካላችሁ እስቲ ኮሜንት ላይ ዝግጁ ነን ብላችሁ ጻፉልኝ። ኢንሻአላህ ከዚህ በኋላ የሚሰሩ ቪዲዮዎች ቁርአን እንድንሐፍዝ የሚረዱ ነጥቦች ላይ ሁሌም ዝግጁ ትሆናላችሁ ማለት ነው። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላህ።